ሄርሜላና ፍቅር ተጣሉ። ለምን ተጣሉ የሚለውን አሁን በዚህ ቪዲዮ ላይ ምነግራችሁ ይሆናል። ቪዲዮውን እስከ መጨረሻው ማየታችሁን እንዳትረሱት። በጣም በሚገርም ሁኔታ እንግዲህ ሄርሜላና ፍቅር ተጣልቷል ማለት ነው። ሄርሜላ ትክክለኛ ነገር አደረገች ብዬ አምናለሁ። ለምን ብትሉ ያቺ ፍቅር ተብዬዋ ትዳራቸውን እየበጠበጠች የምትገኝ መሀላቸው ገብታ የማይሆን ነገር እያደረገች የምትገኝ ሴት ናት። ይህ ደግሞ ተገቢም አግባብም አይደለም ማለት እንፈልጋለን። እንደዚህ አይነት ነገሮች ሲፈጸሙ እኛ ዝም ብለን ማየት የለብንም። ለምን ብትሉ ነገም በሩታ በእንቋ ላይ ይደርሳል ማለት ነው። ይሄ ደግሞ ተገቢ አይደለም። ፍቅር የምትባለዋ ሴት በጣም መጥፎና ቆሻሻ ሴት ናት ማለት ነው። ከሩትዬ ጋር ነበረች፣ ከሩታ ጋር ነበር የምሰራው። ነገር ግን ሩታ አብርሃም ወደ እጅ ያስገቢልኝ፣ ከኔ ጋር እንዲሆን አድርጊልኝ፣ አብርሃም ከሌላ ሴት ጋር ከሚሆን ካንቺ ጋር ሆኖ አብርሃምን ወደ እኔ እንዲመጣ አድርጊልኝ ብላት ነበር። ነገር ግን ያቺ ፍቅር ሩታን እንግዲህ ተጠቅማባት ልክ እንደ ድልድይ አርጋት በሷ ላይ ተሸጋግራ እንግዲህ አብርሃምን ወደ ራሷ ለመውሰድ እየሞከረች ትገኛለች። በጣም የሚደብር ነገር ነው። እውነት ለመናገር ከሆነ ይሄ ትክክለኛ ውሳኔ አይደለም። እንደዚህ መደረግ የለበትም ብለን እናምናለን። እንደዚህ የሚደረግ ነገር መጥፎና ተገቢ ያልሆነ ነገር ነው ማለት ነው። ሩተኛ እንቁ ግን በጣም የፈለገችው ማርጣ የፈለገችው ማግባት ትችላለች፣ እንደፈለገች መኖር ትችላለች ማለት ነው። ይሄ ደግሞ ምንም የሚዋሽ ነገር አይደለም። አብርሃም ግን አሁን ልጅ ወልዳለች ሩታ። ስለዚህ እሷ አሁን ፈላጊ የላትም፣ የሚፈልጋት ሰው የላትም ብሎ እያወራ ይገኛል። ይሄ ነገር ግን ሩታ የፈለገችውን አማርጥ የፈለገችውን ማግባት ትችላለች። ከአብርሃም በላይ እንጂ ከአብርሃም በታች እንኳን አታገኝም። በጣም ጠንካራና በጣም ጀግና ሴት ሩታ ማለት። እውነት ለመናገር ከሆነ ልጅ ያላባት እንዴት ማደግ እንዳለበት የምታስተምር ጀግናና ቆራጥ የሆነች ሴት ናት። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።